በጣም አስደናቂ ነገር ነው። እዚህ ጋር የምታዩቸው ከተፈጥሮ የተዘጋጁ 100% እጽዋት ተቀምመው ይህንን ዞይ ኸርባል የሚል አስገኝተዋል። አይነት 2 ስኳር በሽታን፣ ደም ግፊትን፣ ኮሌስትሮልን፣ ከልክ ያለፈ ውፍረትን በማስተካከል በማከም ረገድ እንግዲህ በአሁኑ ሰዓት በጣም ውጤታማ ሆኖ እየሰራ ነው ያለው። እኔ ከ7 ዓመት አይነት 2 ስኳር በሽታና በዚሁም ከደም ግፊት የተገላገልኩበት ነው ይሄ። እሱም ከፈለጉ መጠቀም ይችላሉ። ታካሚዎች ወደ ዞይ ሜዲኬሽን ሲመጡ ኬዛቸው በደንብ ይለያል፣ ይመዘገባል ማለት ነው። ለምሳሌ ስኳር በሽታን በሚመለከት የመጡ ከሆነ የስኳራቸው አይነት፣ የስኳሩ መጠን ይታወቃል። መቼ ያዛቸው፣ ምን ያህል ጊዜ ቆየ፣ ተጓዳኝ ችግሮች ካሉ ተጓዳኝ ችግሮች ምንድናቸው፣ እድሜ፣ ጾታ፣ ክብደት የመሳሰሉት በደንብ ከተለዩ በኋላ የሚታዘዝላቸው ይሆናል። እንደ ኬዙ ማዘዣ በጽሁፍ የተዘጋጀ አለ። እነዚህ መድኃኒቶች ስተዋቸው አንድ አይነት ቅርጽ ያላቸው ይምሰሏቸው ወይም ይዘት ያላቸው ይምሰሏቸው እንጂ አንዱ ከሌላው የሚለይበት ሁኔታ አለ። ለደም ግፊት የትኛው ነው? ለኮሌስትሮል የትኛው ነው? እንደገና አሁንም ደም ግፊት ሆኖ ምን አይነት ተደራራቢ ኬዝ አለበት፣ ስኳር ሆኖ ምን አይነት ሌሎች ተጓዳኝ ችግሮች አሉ የሚለው በደንብ ታሳቢ ተደርጎ የሚታዘዝ ነው እንጂ የሚሆነው ዝም ብለን መድኃኒቱን አንስተን የምንሰጠው አይደለም ማለት ነውና ይሄንን እጽዋት በሻይ መልክ እንድጠቀሙት ነው የሚደረገው። የዚህ አጠቃቀም እንደዚሁ አብሮ ተያይዞ ይሰጣቸዋል ማለት ነው። አብሮ ጎን ለጎን የሚጠቀሟቸው ሌሎች ነገሮች እንዳስፈላጊነታቸውን ካለ ያን ይጠቀማሉ። ካሉባቸው አሁን ከተዘረዘርኳቸው የጤና ችግሮች ተፋተው እንዴት አድርገው መኖር እንደሚችሉ በዚህ መልኩ የሚሰራ ይሆናል ማለት ነው። ሐኪም መስፍን ነኝ። አመሰግናለሁ።